ምክር ቤታችሁ ለምሳሌ እንዲ ላይቭ ያያየነው ጥያቄ ጠይቆ እኮ እንቅልፉን የሚተኛ የምክር ቤት አባል ያያየን ነው መልሱ ሲሰጥ እናንተ ምክር ቤት የሰዎችን ሐሳብ ለማስጨረስ ትግስታቱ ፊት ለፊት ያያየነው የሰዎችን ሐሳብ ተደራጅቶ በሚመስል መንገድ ሲያውክና ሲያደነቃቅፍ ሐሳብ ሳይሆን በስፋት የምንመለከትበት የተደራጁ የሚመስሉ ሰዎች እጅ የሚያወጡበትና የሚያጨበጭቡበት ሐሳብ ሳይሆን አንድ ጊዜ በግልጽ ስለምናይ ነው ምንም ይሄ የጥቂት ሰዎች ነው አንድ ግለሰቦች እንዳይሉኝ ማለት ጥያቄ ጠይቆ እኮ እንቅልፉን የሚተኛ የምክር ቤት አባል ያያየን ነው መልሱ ሲሰጥ እና አሁን ሐሳብ ላይ የሚወያይ ብልህ ያለበት እንትን ተቋም ነው ስሜነ ምን መሰለ አሁን ጉዳዩን ከሆነ ክስተት ጋር ያያያስክ ከድክ ትልቁን ስዕል መገለጫው ነው ትልቁን ስዕል ታጣዋለህ ምን መሰለ ምክር ቤታችን በጣም የተረጋጋ በጣም አገር በከፍተኛ እነዚህ ፈተናዎች ውስጥ በነበረች ጊዜ የኢትዮጵያን ህዝብ ወክሎ እንደ ሀገር አስቦ ኢትዮጵያን በተረጋጋ መንገድ ከፈተና ለማሻገር እየሰራ ያለ ምክር ቤት እንደሆነ ነው እኛም እናምነው ዲሞክራሲ ባህል ነው ዲሞክራሲ ልምምድ ነው ዲሞክራሲ ዴይ ቱ ዴይ ህይወት ውስጥ እየሰራ እየወደክ እየተነሳ የሚተደበት ነው ለምሳሌ ምክር ቤቶች ላይ ብትወስድ ምክር ቤቶች ላይ አንደኛ የሐሳብ ክርክር ይነሳል የሐሳብ ክርክሩን በጣም በተደራጀ የሚከራከር ምክር ቤት አባል የመኖሩ ነው ያክል በስሜት የሚያወራ ሊኖር ይችላል በምክር ቤቶች የአሰራር ስርዓት አላቸው ለምሳሌ ምክር ቤቱን ለየት የሚያደርገው ምን መሰለ each and everything እኛ ምክር ቤት ውስጥ የምንሰራው ስራ ደንብ ለበጨበጣ ተነስተ የሚሰራው ስራ አይደለም አንድ ሰው እየተናገረ ይያለ አንድ ሰው በምክር ቤት ውስጥ እሱ መናገረው ነገር ትክክል አይደለም የስነ ስርዓት ጥሰት ፈጽሟል ብሎ ካለ ስነ ስርዓት ጥያቄ ያለኝ ብሎ ለአፈ ጉባኤው ያስፈቅዶ ማስቆም ይችላል አዎ ይሄ ዲያሎግ ልክ ነው የእንትኑ አካል ነው አሁን እኛ ስላለመድ እንዲ አይነት ምክር ቤት ውስጥ ጭቅጭቅ ሲኖር ስላለመድን ሳይሆን አሁን እርሶ በሚሉኝ ልክ ነው አንድ ነገሮችን ስናይ እንደሱ ነው የተደረገው ይደረገው ልምምድ ያካሄድን ነው እኮ ብያለሁ አሁን ብዙ ሰዎች ምሳሳቱት አንዳንዶቹ ሆም ብሎ አንዳንዶቹ ከግንዛቤ እጥረት ለምሳሌ እኛ እየገነባን ያለነው ስርዓት የመድበለ ፓርቲ ዲሞክራሲ ነው ለውጡ በይፋ ከታወጀ በኋላ መንግስት ዲሞክራሲን ማስፋት ለኢትዮጵያ ህልውና አስፈላጊ ነው ብሎ በጽኑ ስለሚያምን ከመድበለ ፓርቲ ዲሞክራሲ አኳያ ብዙ እርምጃዎችን ወስዷል ለምሳሌ በዚህ ሀገር ላይ በሚገርም ሁኔታ የፖለቲካ ባህላችን ውስጥ አንዱ ያለው ችግር የተለያየ የፖለቲካ አመለካከት ያላቸው የአንድ ሀገር ልጆች በአንድነት ቆሞ ለአንድ ሀገር ኮመን በሆኑ የወል እውነቶች ላይ በጋራ መስራት እንደሚቻሉ አይታመንም ነበር ፖለቲካችን ምንድነው የሚያምነው የተለየ ሐሳብ ያለውን ሰው በማጥፋት በማሳደድ በማሸነፍ በኃይል በማሸነፍ ብቻውን መኖርን ነው አይደለም መረጠው ይሄን ሁኔታ ለመቀየር ለምሳሌ መንግስት ምንድነው ያደረገው መንግስት አንደኛ የተፎካካሪ ፖለቲካ ፓርቲዎች ከምርጫ በኋላ ብልጽግና ፓርቲ ሙሉ በሙሉ ያሸነፈ ቢሆንም ካቢኔው ሲመሰረት ከላይ እስከ ታች የተፎካካሪ ፓርቲዎች እዚህ ውስጥ እንዲገቡ ተደርጓል እናሱ መገለጫ ነው ለዲሞክራሲ እጅግ በጣም እንጂ ብዙ ሰዎች ለማስመለስ የተጠቀማችሁበት የፖለቲካ ሴራ ነው እንጂ ይግባ መጀመሪያ ለዲሞክራሲያዊ ስርዓት ግንባታ ወሳኝ ሚና ሊኖራቸው የሚችሉ አካላት ከናንተ ጋር በፖሊሲ የተፋጩ ከናንተ ጋር በፖሊሲ የተከራከሩ ቺን ሀገር ወደ ተሻለ አቅጣጫ ከፍ ማድረግ ሲኖርባቸው አየንኩ ወደ እናንተ ከመጡ በኋላ አካታች ፖለቲካ በሚል አስባብ ተሽመድምደው አሁን ብልጽግና ያሻውን ነገር ሲያደርግ የሚከራከረው የሌለ በሚመስል ደረጃ እየተለማመድን ነው ገና ነን የመንግስትን ስልጣን የሰጣችሁት አካል እንደ ፓርቲ ልክ ከተሰጣቸው በኋላ አንድ ቀንም ሲከራከራችሁ ሲሟገታችሁ በሐሳብ ሲፋጫችሁ ተመልክተን አይተናናቅም ምናልባት አንድ ጊዜ ክስተት ላይ ተመስርቶ የሆነች መግለጫ ጣል ያረጉ ካልሆነ በስተቀር እናንተንም ለማበርታት ሀገሪቷን ለማጎልበት በሚያስል መልኩ አላየንምና ምናልባት አካታችነት እርሶ በሚሉት መንገድ ሆኖ ቢሆን ኖሮ ጥሩ ነው
ነገር ግን በዚያ ልክ በማይመስል ደረጃ ተጠልፈው ብልጽግና ሆነው ነው ቁጭ ያሉት እንደውም የሚባል ነው የሚነገርባቸው ይሄ ሐሳብ የተሳሳተ ነው ብለን እናምናለን እናንተ አዎ ለዚህ ደግሞ ማብራሪያ በቅ ማብራሪያና ምክንያታዊ ነን እንፎካከራለን ማለት በሁሉም ነገር እንጋጫለን ማለት አይደለም አዎ እንፎካከራለን ማለት እንደ አንድ ሀገር ልጆች አገራዊ የሆኑ ጉዳዮች ላይ በጋራ አንሰራ ማለት አይደለም ለኢትዮጵያ ልማት ለኢትዮጵያ ሰላም ለኢትዮጵያ እድገት ለኢትዮጵያ ከፍታ በጋራ ነው የምንሰራው ምርጫ ሲደርስስ የየራሳችን ሐሳብ ይዘን ወደ ህዝብ ነው የምንነደው እኔ ከብልጽግና የተሻልኩ ነኝ እኔን ምረጠኝ እኔ ከኢዜማ የተሻልኩ ነኝ እኔን ምረጠኝ እኔ ከአብን የተሻልኩ ነኝ እኔን ምረጠኝ ብለን ምርጫ ሲደርስ ወደ ህዝብ እንነዳለን በምርጫ ያሸነፈ መንግስት ካለስ ለአንድ ሀገር በጋራ የሚሰሩ ጉዳዮች ላይ በጋራ መስራት እንደምንችል የኢትዮጵያ ፖለቲካ ውስጥ አዲስ ሐሳብና ተግባር እናምጣ ተብሎ ነው አንዱ የመጣው ስለዚህ ዋናው ዓላማ የቆየውን የመጠፋፋት የቆየውን የጠላትና የወዳጅ ፖለቲካ እሳቤ ለመቀየር የተወሰደ እርምጃ ማዕከላዊ መንግስትንም በተመለከተ በሕገ መንግስቱ በተሰጠው ስልጣንና ኃላፊነት መሰረት ኤክሰርሳይዝ እየተደረገ ነው ወይ መንግስት የሚመራው ሀገር ነው ወይስ ጉልበተኞች የሚመሩት የሚመስልበት በተለያዩ መገለጫዎች ይሄን ማንሳት ስለሚቻል ስለዚህ ከአጼ ምኒልክ ጊዜ የጀመረው ያሉት እንትን እየተገነባ ይሄዳል ቀስ በሂደት ብዙ ነገሮች አሉ የኛ እየተገነባ ነው እየተናደ ነው እየሄደ ያለው ጉዳዮችን በቁንጽሉ ከተመለከትክ ይቸግራል እንዴት አሁን ያለው ሁኔታ ቁንጽል ተብሎ የሚወሰድ ነው እሱ ነው ችግሩን እያስፋፋ ያለው አሁን ሀገር ላይ የደረሰ ያለው ከግዛት አቋያ ከህዝብ አቋያ ከገቨርንመንት አቋያ ነገሮችን በቁንጽልም ቢሆኑ በቁንጽልነታቸው አይቶቶሎ የሆነ ካልሆነ ምንድነው መሰለ ሐሳቡን መጀመሪያ የተደራጀ ሐሳብ የመጀመሪያ ደረጃ ኢትዮጵያ እንደ ሀገር ጥንታዊት ምናት እንደ ሀገር የሚያከራክር አይደለም ዲፋይንድ ጂኦግራፊ አላት ህዝብ አላት ሶቨርኒቲዋን ሉዓላዊነቷን ነፃነቷን ጠብቃ የመጣች ሀገር ናት እንደ ሀገር ለኛ ብቻ ሳይሆን ለአፍሪካውያን ጭምር ኩራት ናት የመንግስትነትን ታሪክ እንኳን ብንወስድ በዓለም ላይ ጥቂት የረጅም ታሪክ አላቸው ጥቂት ሀገሮች ውስጥ ግንባር ቀደም ሆናት በጥንታዊ ስልጣኔያት ትታወቃለች ኢትዮጵያ የሚገርም በጣም የሚያስተንቅ በዓለም መድረክ ላይ ሁላችንም አንገታችን ቃና የሚያደርግ ብዙ ምርጥ ታሪክ አላት ለዛ አኳያ እንደ ሀገር ኢትዮጵያ መጀመሪያ በሱ ላይ ግን ሁሉም ኢትዮጵያውያን ይስማማሉ ይግባባሉ ለመጣለይ ነው ይሄም ሆኖ ግን ምንድነው የሀገረ መንግስት ግንባታችን ውስጥ ያለው ችግር ምንድነው እንከን ምንድነው ብለህ ብትወስድ የመጀመሪያው ሀገር የሚባለው ፖለቲካዊና ህጋዊ ተቋም ቅድም ያልናቸው አምስቱን መስፈርቶች ይዞ አንድ ከተፈጠረ በኋላ የሀገር ግንባታ የማያቆም ቀጣይነት ያለው ተግባር ነው የተቋም ግንባታ የማያቆም በትውልዶች ቅብብሎሽ የማያቆም ቀጣይነት ያለው ተግባር ነው ይሄ አንዱ ነው ሁለተኛ አንድ ነገር ሀገር የሚያሰኙ ጉዳዮች ዙሪያ ወይም የአንድ ሀገር ዜጎች እንደ አንድ ሀገር ልጆች የጋራ መግባባት የግድ መፍጠር የሚገባቸው ጉዳዮች አሉ የግድ መፍጠር የሚገባቸው ጉዳዮች አሉ አነሳለሁ እሱ ነው ላነሳለሁ ለምሳሌ የአንድ ሀገር የጋራ ሰነድ ነው የሚባለው አንዱ ህገ መንግስት ነው በህገ መንግስቱ ዙሪያ በሀገሪቱ ህገ መንግስቱ ዙሪያ ላይ እጅግ አብዛኛው ሰው የተግባባበት አልነበረም ሁሉ ሰው ላይ ያግባባ ይችላል እጅግ አብዛኛው ግን የሀገሪቱ ልጆች መግባባት ነበረብን ህገ መንግስት የአንድ ሀገር ዜጎች የውል እውነት የጋራ እውነት መሆን ነበረበት በዚህ ላይ መግባባት የለንም ሁለተኛው የአንድ ሀገር ልጆች በብሔራዊ ምልክቶቻቸው ዙሪያ ላይ የሰፋ ልዩነት ሊኖራቸው አይገባም ለምሳሌ እኛ የ3000 ዓመት ታሪክ አለን ይያል በአፍሪካ የነጻነት ቀንደልነን ምሳሌነን ይያል በጣም ብዙ ትልልቅ ነገሮች ኢትዮጵያ ሰርታለች ጥንታዊ ስልጣኔን ባለቤት ናት ይያል ይሄ ብቻ አይደለም የሰው ዘር መነሻ ይያል ነገር ግን ይሄን ሁሉ ዘመን መተን ዛሬ ላይ ሆነን
በብሔራዊ ምልክቶቻችን ዙሪያ ላይ እንኳን መግባባት ገና አልተፈጠረም በባንዲራ ምክንያት ግጭት ይፈጠራል በባንዲራ ምክንያት ጭቅጭቅ ይፈጠራል በባንዲራ ምክንያት እርስ በርስ ሽኩቻ አለ ስለዚህ አንድ የውል እውነት ሆኖ መውጣት የሚገባ ነገር አልሆነም ማለት ነው ብሔራዊ በዓላት ዙሪያ ላይ እንኳን እንበለውና በዓለም አቀፍ ደረጃው እንኳን መከበር የሚችለው አድዋ ዙሪያ ላይ እንኳን መግባባት የለብንም ስለዚህ እነዚህ ነገሮችን ስትመለከት የሀገረ መንግስት ግንባታችን ዙሪያ ላይ ያለው እንከን ዛሬ ላይ ዋነኛ የፖለቲካዊ ትርምስ መነሻ ነው የሆነው ስለዚህ ይሄን መፍታት ያስፈልጋል ህዝብ ብቻ እኮ አይደለም በእነዚህ ጉዳዮች ላይ አሁን በተጠቀሱልኝ የወል እውነቶች ላይ የማይግባባው ህዝብ እንደ ህዝብ ብቻ ሳይሆን አጠቃላይ ኤሊቱም የፖለቲካው ማህበረሰብም ይልቁንም እዚያው አሁን ለምሳሌ እርሱ ያሉበት የብልጽግና ፓርቲ ውስጥ ያሉ አካላት በየደረጃው የሚገኙ አካላት ሁሉም ይያልኩ አይደለም እነሱ እንኳን በእንደዚህ አይነት ሁኔታ ላይ የጋራ መግባባት የላቸውም እንደውም ሰሞኑንም በአንድ ሚዲያ ላይ ተመልክቻለሁ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዳንኤል ክብረት የመንግስት አመራሩ ነው በታሪክ ላይ የመረዳት ልዩነት ያለው የሚል ነገር አንስቶ ተመልክቼ ነበርና በእነዚህ ጉዳዮች ላይ ያልተግባባ ህዝብ ባለበት ሀገር በእነዚህ ጉዳዮች ላይ መግባባት እንዲፈጠር አሁን ቀጥሎ የሚያነሱልኝ እየሰራ የማይመስል መንግስት በእነዚህ ጉዳዮች ላይ ልዩነቱ እየሰፋ እንጂ እየጠበበ የማይመስል ምልክቶች እየታዩ ባለበት ሁኔታ እንደ ሀገር ነን ወይ ማለት ይቻላል ወይስ ምንድነው በእንጥልጥል ላይ ያለ ሀገረ መንግስት ግንባታ ነው ብሎ መውሰድ ይቻላል የሚሉ አሉ ግን እኔ በእንጥልጥልም ሳይሆን በቁልቁለት ላይ ያለ የሀገረ መንግስት ግንባታ ነው ብሎ መውሰድ የሚያስችል ይመስለኛል አንዳንድ ጊዜ እንደውም በጣም በምን ቋንቋ ልግለጸው በቃ ማለት ወይ በሚሰለች ወይ በሚደብር መልክ ማለት ሲጀመር ሰዎችን ለመፈረጅ ወይም ህዝብን እንደ ህዝብ አንድ ነገር ለማለት በራሱ በቅቶ መገኘትን ይጠይቃል ዝም ብሎ ያሻው አካል ያሻውን ነገር ሲል ምን መለከተው እዚሁ መንግስት አመራር ውስጥ ያሉ ናቸውና ከትርክት መዛባት ጋር ተያይዞ ባለቤቱ ማን ነው ትርክቱን ያዛባ ያለው ወይ ኤሊቱ ነው ወይ አሁን ብዙ ጊዜ ደግሞ እናንተ በዚህ በአክቲቪስቱ በመናም ተሳብቡትም ነገር አለ ቀዳዳውን እያሰፋ ያለው አካል እንደውም የሚበዛው እዛው እርሱ አካባቢ በምክር ቤትም ስለምናያቸው ወደ በኋላ ስለምናነሳው በምክር ቤቱም እንደ መንግስትና ያለን በፓርቲም በፖለቲካ መድረኮችም ላይ እንደሱ አይነት ነገር እንመለከታለንና ለማለት ያህል አሁን እርሱ ያሉኝ አንድ ነገር ደስ የሚለኝ ኢትዮጵያ ወደፊት እየገሰገሰች ነው ተስፋ ያላት ሀገር ነች ሲባል የሆነ ብዙ እንደርሶ ተመሳሳይ አመራሮች በስበት ህግ የምታምኑ ይመስል ብሎ ነው ወደፊት መገስገስ እንዴት ነው መገለጫው የሚል ነገር እኔ ግራ ስለገባኝ ሰውም ግራ ስለገባው እንገሩት አሁን ይሄንን ከተባባን በተለይ ይሄ የንግግር ኮሚሽኑ መቋቋምን የተመለከተ የምክክር ኮሚሽኑን ኢቭን ግባት ማሰባሰቢያው ብዙ መድረኮች ተደርጓል ብዙ ነገር እርሶ እንዳሉት ነፃና ገለልተኛ ለማድረግ በመንግስት በኩል በቁርጠኝነት ሲሰሩ የነበሩ ነገሮችን ብዙ ተመልክተናል ውጣ ወረዶችን አሁን በዚህ ሂደት ላይ መንግስት እየተጋባለበት ሁኔታ ላይ እንግዲህ ቀደምም ሲል እንዳልኩት ሁሉም አይደሉም ብዮታለውና ቁንጮ የሚባሉ ፐብሊክ ፊገር የሆኑ ባለስልጣናት ግን ይሄንን የሚያባብስ ጉዳይ ውስጥ ናቸው ሰዎች እነሱን እየተመለከቱ ዛሬም እየተጣጣዙ ነው እንዴት ተደርጎ ነው ያ ምክክር ኮሚሽን ስኬታማ እሱ አንደኛ እኔ ከዚህ ከምክክር ኮሚሽን አቋያ አገር ወዳድ ኢትዮጵያውያን ይሄንን ለማጥላላት የሚፈልጉትን ለነሱ ምላሽ መስጠት አልፈልግም እኛ እንትን ነው አገር ወዳድ እንዲሳካልን ሁሉም ሰው ስለሚፈልገው እንዲሳካልን እርሶም አሁን አጽኖት ሰተው እንዲናገሩ ፈልገው ይሄንን የሚያደናቅፉ አካላት መልስ መስጠት አልፈልግም ሳይሆን እዛው እናንተ ውስጥ አሉ እነሱንም ይንገሯቸው አጽኖት ሰተው አሁን ለምሳሌ በመንግስት መዋቅር ውስጥ አሁን በተደጋጋሚ አንስታል በመንግስት መዋቅር ውስጥ በገዢው ፓርቲ በብልጽግና ውስጥ እንደ መንግስት እንደ ፓርቲ በዚህ ዙሪያ ላይ የማያሻማ አቋም አለ የራሳችን አስተዋጽኦ ማበርከት አለብን እንደ አንድ ስቴክሆልደር ይሄ ስራ እንዲሳካ ገለልተኛ ሆኖ ምክክር ኮሚሽኑ የሚያካሂደው ስራ እንዲሳካ የትኛውንም እኛን የሚመለከተንን ዋጋ ከፍለን እናሳካለን የሚል ግልጽ አቋም አለው ለምን ኢትዮጵያ ለሁላችን የሚትሆን
የተረጋጋች በታሪኳ የሚመጥናትን ቦታ አግኝታ ወደፊት የሚተድ አገር እንድትሆን ይፈልጋል ፖለቲካችን የተሳከረ ስለሆነ ፖለቲካችን ሐሳብን ማዕከል አድርጎ አይደለም አሁን ፍጭት የሚካሄደው ፖለቲካችን በሚል ነው እርሱ የገለጹልኝ ዝም ብለን ብልጽግናን እንመልከተው ከሶስቱ የትኛው ላይ ነው ብልጽግና ውስጥ በሐሳብ ላይ የሚወያዩ ብልሆች የበዙበት ብልጽግና ነው ያለን ወይስ በክስተት ላይ የሚወያዩ ናቸው ያሉት ወይስ ቀደም ካለው የተሳከረና ከትርክት ጋር አያይዤ የሚጨምረው ነገር ስላለኝ የትኛው ላይ ናችሁ ውስጥ ብልጽግና እንደ ፓርቲ ሐሳብ ፍጭት ላይ የሚያምን አዳዲስ ሐሳቦችን በማመንጨት ላይ የሚያምን ነው በተግባር እየሆነ ያለ በተግባር የሚሰራ ፓርቲ ነው ልንገርይና ጀብነ ወሎ የፍቅር ሀገር ከተገኘማ ካንቺ ነው ማለት